ጋብቻ ወይም ትዳር በፊት የነበረው የግል ቤት ወይም የግል ንብረት ትዳር ውስጥ ወይም ጋብቻ ውስጥ እድሳት ቢደረግበትም የጋራ ንብረት ወይም የባልና የሚስት የጋራ ንብረት ሊሆን አይችልም በማለት ሃውስ ኦፍ ፌዴሬሽን ወይም የፌዴሬሽን ምክር ቤቱ አስገዳጅ ውሳኔ ሰጥተዋል። ከዚህ ጋር ተያይዞ በፊቱም የነበረው ውሳኔዎች እንዳሉ ሆነው ጋብቻ በፊት የነበረው የግል ቤት የጋራችን ነው ብሎ ካልተመዘገበ በስተቀር የጋራ ንብረት ሊሆን አይችልም በማለት የተለያዩ የሰበር ውሳኔ እንደነበሩ ይታወቃል። ከዚህ ጋር ተያይዞ አሁንም የሃውስ ኦፍ ፌዴሬሽን ወይም የፌዴሬሽን ምክር ቤቱ በሰጠው በመስከረም 27 በ2017 በሰጠው ትርጉምና አስገዳጅ ውሳኔ ትዳር በፊት መኖሩ ከተረጋገጠ ያ ቤት ላይ ባልና ሚስት የጋራቸው ውጭ አውጥቶ እድሳት ቢያደርጉም የጋራቸው ሊሆን አይችልም በማለት አስገዳጅ ውሳኔ ሰጥተዋል ማለት ነው። ከዚህ ጋር ተያይዞ የሚነሳ ክርክሮች እልባት ያገኙ ይመስላል። ስለዚህ ጋብቻ በፊት ወይም ትዳር በፊት መኖራቸው ከተረጋገጠ ወጪ ተደርጎበት እድሳት ቢደረግበትም የጋራቸው ሊሆን አይችልም። የጋራችን ነው ተብሎ ካልተመዘገበ በስተቀር ማለት ነው። ጠበቃና የህግ አማካሪ ቢኒያም ሽመልስ በሁሉም ኦሮሚያ ፍርድ ቤቶች እና በፌዴራል ፍርድ ቤቶች